እና አሁን ምላስሽ እንደዚህ የሚጎለጎለው ምንድነው? እና ምን እንድልጠበቅ ጨቀጨቀኛ አሃ ማን ስለሆነ አሃ አሽቴ አረ እግዚአብሔርን እናንተ ምን አልበሉ እግዚአብሔርን እንዴት ለፈብኛ በእውነት አረ አሽቴ አሽቴ በእግዚአብሔር አሁን አራራ ዘመነሽ እንደዛኛ አንቺ ያው ምንም አልልም እንግዲህ ቡና እየቆላው ነው ቡና እያጨስኩ ነው የሚባለው ቡና እያፈላው ነው እንጂ አሁን እኮ እየቆላሽ ነው እየቆላው ነው እመታሻለሁ አረ የእውነት እመታሻለሁ የእውነት እንደውም የእውነት እመታሽና ከዛ በኋላ ማለት ነው ሞክረኛ አረ ጭራሽ ሞክረኝ አረ አሽቴ ቪዲዮ የምንወዳት የምናከብራት እህታችን ሰላም ቤት እየሄድን ነው። ቤቷን አሳዩን። ቤቷን ማየት አለብንን። ለምንድነው ቤት ሳትገዙ ወይም ደግሞ ቤት ሳትከራዩ ቤቱ ሳይታደስ ወደ እናንተ ቤት ያስቀመጣችኋትኝ እያላችሁ ወንድሞቻችን ስትሉን ነበረ። ያው ቤቱ እየታደሰ ነበረ። ሲቀጥል ደግሞ እሷን ማስለመድ ስለነበረብን ከኛ ቤት አድርገን ነበረ። አሁን ትላንትና ግን ወደ ቤታቸው ስለአስገባናቸው ዛሬ ቤታቸውን ልናሳያችሁ ወደ እናንተ መጠናለይ። ስለዚህ ወደ ቤት እንግባና እናንተም ባርኳትኝ እኛም እንማርካለን። ስለዚህ መልካም ምኞታችሁን ትገልጹላታላችሁ። እንግዲህ ወደዛ እንድንሄድ ነው ትልቁ ሐሳቤ። ሌላው ደግሞ ሰላምን ማስደንገጥ እንፈልጋለን። የእውነት አዲስ ቤት ሰው ሲገባ ደስ ብሎትኝ አንዳንድ ድንጋጤ ምናምን ሊፈጠርበት ይገባል ያስባለውና ልናስደነግጣት እንፈልጋለን። ምን ትላለች ምን ይሰማታል ይሄንን ምን እናድርጋለን የሚለውን ከዛው ከቦታው ሆናችሁ ታይታላችሁ። ለእናንተም ደግሞ ሰርፕራይዝ ነው የምናደርገው ማለት ነው። ስለዚህ ቀለል ነው የምናደርገው፣ የምናካብደው ነገር አይኖርነንም። እሷን ብቻ ለማስደንገጥ ነው። አንድ ተባረኳትኝ ከወዲሁ ምኞቴ ነው። እህት ወንድሞች በያላችሁበትኝ ሰላማችሁ ብዝት ይበልልኝ። ሀገራችንም ሰላም ያድርግልንን። ወደ ሰላም ቤት ውድ ቤተሰብ አሁን ደርሰናልኝ። እንዴት አደራችሁ? ቤትም ቦሳ እንግዲህ ቤተሰቦቻችን ቤትም ቦሳ እንዲሉ እያስጎበኘን ነው። ወደ ሳሎን እስኪ ወደ ሳሎን እንዴት ናችሁ? ሰላም ናችሁ ወይ? ትቡ ሰላም ነው? እንዴት ናችሁ? አለን አለን አለን። ውድ ቤተሰብ ያው እኔ ከካሜራ ጀርባ ነኝ። ያው እንኳን ደህና ቆያችሁ። ያው እንግዲህ ሰላም ነው ትቡ እንዴት ነሽ? እንኳን ደስ ያለሽ እንኳን ደስ ያላችሁ። ካሳዬ እንግዲህ ያው ውጤትሽን ይሄን ይመስላልና እንኳን ደስ ያለሽ አንቺን ጨምሮ። እግዚአብሔር ይመስገን። እሺ እንዴት ናችሁ? ሁሉም ሰላም ነው? እግዚአብሔር ይመስገን። ትቡ እንዴት ነሽ? ያው እንግዲህ ውድ ተመልካቾቻችን ያው እንደምታውቁትኝ ሰላም ቤት ምን ይመስላል የሚለውን እንደዚህ አርጌ በትንሹ ላሳያችሁ። ያው እንግዲህ ለቀረጻ ትንሽ ያስቸግራልኝ ቢሆንም ግን ሳሎኗ አነስ ትላለች ግን በጣም ቆንጆ ናት። ኮምፓክት የምትባለው ቦታ ናትኝ እናለችው። እንዴት ነው ሶፋው ምን ይመስላል? ያምራል። እንዴት ነው ከዛ ላይ የተዘጋጀልን ነው። እግዚአብሔር ይመስገን። እና ይሄንን ይመስላል። ቤቱ እንዴት ነው? ጽድት ያለ ነው አይደል? ይሄው ከታችም ወደ ላይም እንላለን እና ሽንት ቤት መታጠቢያ ክፍል ከዚህ ነው። እንግዲህ እግዚአብሔር ይመስገን ይሄንን ይመስላል። ለማንኛውም ያው እንግዲህ ቀስ ብላችሁ ደግሞ መጣችሁ ሻወር መውሰድ ትችላላችሁ። እንዴ አስቆኙን እንጂ ከዚህ ጋር እንትን አለ። ያው እንደምታዩትኝ ኩሽናቸው ነው ማድ ቤታቸው ይሄንን ይመስላል። እግዚአብሔር ይመስገን። ትቡ እንዴት ታይዋለሽ? አሪፍ ናት። ለኔ ከበቂ በላይ ነው። በጣም ነው የሚመቸው። ለኔ ከበቂ በላይ ነው። በጣም ነው የሚመቸው። አሪፍ ናት አይደለ? አዎ በጣም ጥሩ። እንደምታየው ነው። እናንተ መስክሩን ያለው። አዎ በጣም ቆንጆ ነው። እውነት ለመናገር ጊዜ ወስዷል ለማደስና ተመስገን። እንዴት ነው ቡናው እየደረሰ ነው ትቡ? አዎ እያደረስኩ ነው። እንዴት ነው ኢትዮጵያ ካለው ሂደትና ከዚህ ያለው ሂደት ምን ይመስላል? ከቡና አሰራር አንስቶ
ከባህላችን አንስቶ ልዩነትና አንድነት ያገኘሽው ነገር አለ? ያው በእርግጥ ኢትዮጵያ በቡና አንደኛ ናት። ምክንያቱም ያው ጎረቤት ተጠራርታ ምናምን ትጠጣለህ። እዚህ እሱ ነው የሌለው እንጂ ምርጥ ነው። እኔ ተመችቶኛል። ኦኬ። ስለዚህ እንደዛ ከሆነ እኮ አንቺም እኮ ያው ልትጠሪኝ ግድ ነው። አንቺ አልጠራሽንም እንጂ እኮ እኛ ለማልመጣም ብለን እንትን ያለን ደግሞ ጠርተሽ ደግሞ የቀረ የለም። ስለዚህ አክስት አለ፣ አጎቶች አሉ፣ ምናምን ብዙዎች አሉ። ስለዚህ ያ ቡና አፍልተሽ መጥራት ብቻ ነው የሚጠበቅብሽ ብዬ አስባለሁ። ዋው! እንዴት ነው ቡና አፈላል አድገሽበታል? እሺ፣ ያው ምንም አልልም። እንግዲህ ቡና እየቆላው ነው ቡና እያጨስኩ ነው የሚባለው። ቡና እያፈላው ነው እንጂ አሁን እኮ እየቆላሽ ነው። እየቆላው ነው። በቃ ያሱ ነው በቃ። ለማንኛውም ያንቺ ልቀንስ። እሺ ውድ ቤተሰቦቻችን፣ ለማንኛውም እንግዲህ ትቡ በነገራችሁ ላይ ባልየው ከካሜራ ጀርባ ነው። ስለዚህ እሱ ያው ከካሜራ ላይ ትንሽ እንደምታውቁት አይናፋር ነገር ነው ማለት እንችላለን። ግን አንደኛዋ ሚስትየዋ ዋይ ከሚዲያ ጋር ነው የምትፋጠጠው ከካሜራ ጋር፣ እሱ ደግሞ ተቃራኒ ነው ያው እንደምታውቁት ነውና ይሄ ነው ያለው። እሱ ከካሜራ ጀርባ ነው። ይሄን አጋጣሚ ግን ተጠቅሜ ግን አንድ ነገር ልበላችሁ። ትቦት አስታውሻለሽ? ዛሬ 19 እንግዲህ ዛሬ ቀረጻ የሚደረግበት ቀን ሐምሌ 19 ነው። የዛሬ 2 ዓመት ማለት ነው 3 ዓመት ነው 3 ዓመት ነው 2 ዓመት። አዎ። ስለዚህ ይሄን ቀን ምንድነው የሆነበት ቀን ነው? ጋብቻችን የተፈራራናችሁበት ቀን ይሄን ቀን ነበርና እንኳን ደስ ያላችሁ። በጣም አመሰግናለሁ። እና ካሳዬ እንግዲህ የነሱ ትዳር ያንቺም አስተዋጽኦ አለበት። በዚህ አጋጣሚ ላመሰግንሽ እወዳለሁ። የእውነት በጣም ብሩክ ሴት ነሽ፣ መልካም ሴት ነሽ። አዎ ብታናድጅኝም ያው ታናድጅኛለሽ፣ አናዳጅ ነሽ፣ ግን መልካም ነሽ። ደግሞ መልካም ብዙ መልካም ያመዝናና በጣም ነው የማመሰግነው። አረ መልካም ሰው ናት፣ አታናድድም። ታቃጥላለች። ይሄን እንኳን እኔ ነኝ የማውቀው። እሱን ለእናንተ ትቻለሁ። እሱን ይሻልሽ። እሺ ቡናውን ቅጃ ታዲያ። እሺ አንዴ አረ በለው። እሺ እናመሰግናለን። ለማንኛውም እሺ እንግዲህ ውድ ተመልካቾቻችን እህታችን ሰላምንም ወንድማችን ወርቅነህንም እንግዲህ በያላችሁበት ባርኳቸው። ትቡ ይልመድብሽ፣ ጠንክሪ፣ በርቺ፣ እንወድሻለን፣ እናከብርሻለን። እስኪ ግን ቡናሽ ደግሞ እንዴት ነው የሚለውን እናያዝና እንግዲህ ቡናሽ ይጣፍጣል እንዴት ነው? አለበለዚያ ልታባርሩኝ፣ አለበለዚያ ቡና መጠጣት ይቀራል ነው እኮ ስማ። በጣም እናመሰግናለን። የእውነት በጣም ቆንጆ ቡና ነው። እንደዚህ ትችያለሽ ብዬ አላሰብኩ ነበር። ያው እንደምትችል አመሰግናለሁ። እውነት መታችሁ ስለጎበኛችሁ ይልመድባችሁ። እንግዲህ በእርግጥ እናንተ ጋር ያለሽ ኧረ እኔ ምን ችግር አለ? ምን ይደክመኛል ደግሞ። እሺ ለተመልካቾች እስኪ የምትያቸው ነገር ካሉ አስተያየቶቻቸው በጣም መልካም ነበር፣ ገንቢ ነበርና በእውነት ሁሉ ጊዜ አመሰግናቸዋለሁኝ። የእድገታችንም እነሱ ናቸው፣ ስራችንም ያውት እነሱ ናቸው እና እስኪ ለተመልካቾችሽ ምንድነው የምትያቸው? እየጽፉልሽ የነበረው በጣም ብዙ የተለያዩ ጽፎች ነበሩና ኮሜንት ላይ የሚያስቀምጡልሽ ደስ ደስ ይሉ ናቸው የነበሩትና እስኪ ምን ትያቸዋለሽ?
ያው እንግዲህ እነሱን ያመስግኝም ጨርሼ አላውቅምና በጣም ነው ማመሰግናችሁ። አሁንም ድጋፋችሁ አይለየን፣ በረታቱን፣ እንወዳችኋለን። ምን ይባላል ሌላ? በጣም ነው ማመሰግነው። ያምር ከጅምር እስካሁን ድረስ አብራችሁ ናችሁና አመሰግናለሁ። እንግዲህ አሁን ወደ እናርቼ ቤተሰብ መጥቻለሁ። እናንተም እንግዲህ አትለዩን፣ አበረታቱን፣ ሁሌም ከጎናችን ሁኑ ነው የምለው። በጣም አመሰግናለሁ። እወዳችኋለሁ። በጣም ጥሩ። ይሻለሽም እንደርሱ ነው። እሺ ተው፣ እንዴት ነው ቤት? እንዴት ስለሽ አሰብሽው? እንዴት ነው ያሰብሽው? ቤቱን እንዴት ነው? ቤት አሁን በእርግጥ ትናንትና ነው የገባችሁት፣ ግን ይሄ ነው የሚባል የለም። ግን ስታስቡ መጣችሁ ስታድሩ ከዚህ ምን የተሰማችሁ ስሜት እንዴት ነው? ያው በእርግጥ ትዳር ትልቅ ተቋም ነው። ግን እዚህ መጥቼ ምንም እንትን ያለኝ ነገር የለም። ደስ ነው ያለኝ። እግዚአብሔር ይመስገን ለዚህ የሚያበቃን። እዛ ብዙ ውጣ ውረዳ አይቻለሁኝ። እንግዲህ አሼ ታውቀዋለህ፣ እዚህ ለመምጣት ብዙ ፈተና አለውና አልመሰለኝም። ታውቃለህ፣ እውነት አይመስለኝም። እውነት ለመናገር ፈተና እንኳን ብለሽ እንዳታስቢ። ፈተና በተጋቡ በ10 ምናምናቸው በ7 በ8 በ5 ዓመታቸው ይመጣሉ። አንቺ ቀንቶሽ እግዚአብሔር ፈቅዶልሽ ሲጀመር ከዚህችን ሀገር የሚረግጣት ሰው ማለት ነው እግዚአብሔር የፈቀደለት፣ እግዚአብሔር የወደደው፣ እግዚአብሔር የፈቀደ ሁሉ እንጂ የሚከናወነው ሰዎች ገንዘብ ኑሯቸው፣ ንብረት ኑሯቸው፣ ሰው ኑሯቸው ማንም የሚሳካላት ነገር የለም። ማንም ይሁን ማንም ክርስቲያንም ሆኖ በሚገርመው መልኩ ገዳም መጥቶ መሳለም የሚፈልጋለ፣ መጎብኘት የሚፈልጋለ፣ እቺ መልካም ቆንጆ ቅድስት ሀገር መጥቶ መሬቷን ሚስም መሬቷንን መጥቶ የሚረግጥ ሰው ሞልቷን ግን አይሳካለትም። እግዚአብሔር የፈቀደለት ብቻ ነው የሚመጣው። እግዚአብሔር የፈቀደለት ህጉ፣ ስርዓቱ፣ ሁሉ ነገር የሚከናወንባት ሀገር ናትና እናንተም ደግሞ ስትመጡ እየተጋባችሁ የምትመጡበት ምክንያት አለው። እግዚአብሔር ምንድነው ከህዝብ እስራኤሎች ጋር አብረው ይመጣሉ፣ ከድፋቸው ጋር ሆነው ይመጣሉ የሚል የመጽሐፍ ቃል አለና በእውነቱ እናንተም እየተጋባችሁ መጣችሁት ወንድሞቻችን ቃሉ ስለሆነ ነው የወደደለት የፈቀደለት እግዚአብሔር የፈቀደለት ይመጣልኝና ለዚህ ስላበቃሽ በጣም ደስ ብሎናል። እኛ ስለፈለግን ብቻ አይደለም ለማለት ፈልገንና እኛ ስለወደደን አይደለም እግዚአብሔር የፈቀደው ነገር ሆኖ ነውና ያ ስለሆነ እግዚአብሔርን ሁሉ ጊዜ እንድታመሰግኘው ወዳለሁኝ። ህዝብ እስራኤል አረ ተመስገን ነው። እኔ አላማርርም። አዎ ህዝብ በዚህ አጋጣሚ ለነገርሽ ፈልገው ተመልካቾቻችንም ህዝብ እስራኤል በጣም ቅዱስና መልካም በእግዚአብሔር የተመረጡ ህዝቦች ናቸውና በቁጥር በጣም ትንሾች ነን። ነገር ግን ኃይል ግን የእግዚአብሔር ነውና በእግዚአብሔር ኃይል እንኖራለን። ጠላቶቿ ብዙ ናቸው። ቢሆንም ግን ኃይሉ የእግዚአብሔር ስለሆነ ኃይል በእግዚአብሔር እያለን እንኖራለን፣ ወደፊትም እንኖራለን። ዓለማችን ሁሉ ሰላም አድርጎልን እግዚአብሔር በቸርነቱ ዓለም እንደው ባንድ እንድንሆን ፈጣሪ ፍቀድልን ባይነኝ እና ስለዚህ በዓለም ያላችሁ ወንድሞቻችን ኢትዮጵያውያን በሙሉ ሰላማችሁ በያላችሁበት ይብዛልን። ስለዚህ ቤታችሁ የተባረከ፣ ቤታችሁ የተቀደሰ፣ ወልዳችሁ ከብዳችሁ ለዮናኤልም ደግሞ እህት ወንድም እንድታመጡ በእውነቱ እግዚአብሔር ይርዳችሁ። የእስራኤል አምላክ አይለያችሁ እና ዛሬ 2 ዓመት ሆነን አይደለ? ተጋባነን። ስለዚህ ይሄ ዛሬ ሐምሌ 19 የተጋቡበት 2ኛ ዓመታቸው ነው። በተጋቡ በ2 ዓመታቸው ወደ ቤቷ ገብታለች እና ይሄ በጣም ትልቅ የምስራች ነው። በእኔ እንኳን ደስ ያላችሁ። አረ እንዴት ነው? እሺ ስለዚህ ውድ ተመልካቾቻችን እንድትባረኳቸው እንጋብዛለን። ካሳ የምትዩ ነገር ካለሽ እሰየው። እኔም ብዙ የምናገረው ነገር የለም። ያው እንኳን ለዚህ ቀን አደረሳችሁ ለ2ኛ ዓመት የጋብቻ በዓላችሁ። በጣም ደስ ብሎናል። ስለተቀላቀልሽም በጣም ደስተኛ ነን። ያው እንግዲህ ደግሞ አሁን አንቺ ጎጆሽም ወጣሽ ምናምን በማየቴ በጣም ደስተኛ ነኝ። ወርቅነህም እንደዛው እና ደስታዬ ከልብ ነው። እዛው ጨርሻለሁ። እናመሰግናለን በጣም። እሺ ቡና እየጠጣችሁ ነው እና እግዚአብሔር ቢፈቅድልኝ ካሳዬ 2 ዓመት አልፎኛል። ወደ ኢትዮጵያ መሄድ እፈልጋለሁ።
ምንድን ነው ንግግሩ? አሁን ምን ማንሳት አስፈለገ? ሀሳቡ የነትቡ ሰርግ በተከናወነ 2 ዓመት መሆኑን ነው ሀሳቡ። ሰው የመጀመሪያው ደረጃ ኢትዮጵያ የሚያሰኝ ምክንያት የለም። አሁን ፊት እነትቡ ነበሩ፣ ወርቅነህ ነበር። አሁን በቃ ምንም ምክንያት የለም። ስለዚህ ከእድንም ደግሞ የምንሄደው አብረን ነው። ካሳዬ እኔ እኮ ትናንትናም እኮ ልናስረስ እያልኩት የነበር ታውቂያለሽ። ይሄንን ነው ኤሮፓ ወይም መሄድ እፈልጋለሁ ወይም ደግሞ ከሆነ ነገር መሄድ እፈልጋለሁ። እኔ ከዚህ በጣም እውነት እየሰለቸኝ ነው። አባቴ ይሙት እየሰለቸኝ ነው። አሁን ያለ ፍላጎቴ ይሄንን እንቆርጣለን። በነገርሽ ላይ አሁን አባቴ ይሙት፣ አንቺ ግን ስርዓት ይኖርሽ። እሺ እግዚአብሔርን አሁን ቪዲዮ ነው ቆመውና ዘቦለን ነው ሁሉ ራስ ጉዳይ አገባኝ። መርህ ተፈለግሽ መልካም፣ ግን እንደዚህ ሆነሽ አይደለም። እኔ ደግሞ አሁን መርህ እንፈልገው። አሁን ደግሞ አንቺ መርህ አትፈልጊም። በምንሄደው ጊዜ አብረን እንሄዳለን። አንቺ በምትሄድ ጊዜ ሲጀመር አሁን ስለዚህ ተወራ ነው እንደመጣው አታፍርም? አሁን በቃ እናንተ ታንሱ ነው። ትናንትናም ሰምተሽዋል። ሰዎች ቁጭ ብለው መድነኝ እንዴ ትዳር እኮ ነው ያለ ቀቃጫታ ውስጥ እኮ አይደለም ያለው። እኔ ካልፈቀድኩልህ ወዴት እንቅስቅስ ማለት አትችልም። ተይ በቃ ካሳዬ፣ አሁን እሺ እናንተ ተነጋገሩና መሄድ ባለባችሁ ጊዜ አንድ ላይ ብትሄዱ ጥሩ ነው። እሺ ምናልባት አሁን እሷም ያለች ቆይ እኔ በረት ውስጥ ነው ያለሁት። በረት አይደለም ትዳር ውስጥ ነው ያለሁት። እና ትዳር ማለት ታዲያ መስማት አለብህ። አዎ እንዴ አንተ እንደፈለገ አንተ እንደፈለገ ምትሆን ማን ስለሆነ ወዴትም እንቅስቅስ ማለታችሁ ነው። እንዴ እኔ የምለውን ተትራንትና ጀምሮ የሚያወራው ስለዚህ ነው ታውቂያለሽ። ከቤት ሄደንም ጨቀጨቀኝ፣ ነገርኩት፣ አስረዳሁት፣ ግን አይገባውም። ምን አይነት ሰውዬ ነው እግዚአብሔር። እኔ ምን ተው እንዴት ነሽ? ምን አይነት ሰውዬ ነህ? ምን እውነቴን ነው አይገባም። ስንት ጊዜ ይወራል ስለዚህ እንዴ አስጨብጣው በቃ አሁን እሷን እንትን አትበል። አንቺ መቼም አጥራይም እስከዛኛው ድረስ አንተ ነው ማትረባው። ይገርምህ። ኧረ ብቻ እኮ ሶስት ልጆች ወልጃለሁ። አጥራው እናንተ ደግሞ የምር እንቀልዳለን እንዴ? በየዓመቱ ወዲላል በየሶስት ወሩ ነው እንጂ ምን አራት ለመናገር ሄዳለሁ። አትሄድም? በእውነት ከሄዳለሁ መቼ እንደምትሄድ ልንገርህ። አብረህ ላለመኖር ወስነህ ከሆነ ማየት ትችላለህ። ለምን ታዲያ ጥርቅም ብሎ አይቀርም? መተሳሰብ የሌለበት ቤት ከሆነ ኧረ እባክህ መተሳሰብ በዚህ ነው እንዴ? አንተ እየተሳሰብክ በመጀመሪያ ደረጃ እንኳን ተመጣሽልኝ እንጂ እንጀራ ለመብላት ነው ወይስ ለምን ነው? ከእናቴ እንጂ ጀርባ ገኘህ ማለት ነው። ጀርባ ለምን አይደለም? ኧረ እናንተ ሰዎች ምን ያላችሁ ነው? በእግዚአብሔር እንደዛ ኧረ እግዚአብሔር ነው። ኧረ እናንተ እየጠበከኝ ነበር። ኧረ ተው ስለስራት የምር ይደብራል። እግዚአብሔር እና ልብስ እንጠቅልላ አምጥተህ ከዚህ ኖራ አሽቴተው በእውነት አንተ እንደዛ አትበል። ሲጀመር ደግሞ እንደዛ እንትን አትበል። እናንተ የመጨረሻ እንትን አላችሁ። አሽቴተው ወሬ ይጨንቃል። እግዚአብሔርን እንደዛ አትበል። አንተ በራስህ መወሰን የምችል ይመስላል። አችልም ካሳዬ ተይው በቃ ልጅ ነህ። አታንሱ። አስቼ አሁን ባለችበት ሁኔታ እንትን አትበል። እየሾህ በጣም እየተረማመድሽ እኮ ነው። ኧረ እባክህ እመታሻለሁ። የእውነት እመታሻለሁ። የእውነት እንደውም የእውነት እመታሽና ከዛ በኋላ ማለት ነው ሞክረኛ። ኧረ ጭራሽ ሞክረኝ። ኧረ አስቼ ተው የምር አያፍርም እንዴ? ሞክረኝ። ታይ በእውነት ርዕስ ቀይሩ እናንተ። አሁን ይሄን ለማለት ነው እንዲያረተው ማነው አንተ የምትመጣው? ኧረ ምን ሰላም ትንሽ ያበዛዋል መሰለም እንዴ? በየጊዜው ስለያለስ እኮ ዝም ያልኩህ ምናልባት ዓላማ ይኖረዋል በማለት ነው። አሁን ምን ዓላማ በማሰብ ምላስሽ አረዘመ? ኧረ እባክህ የማን ረዘመ?
ያንተ ወይስ እኔ? አሁን ከሰው ቤት መጥተህ ትጨቃጨቅ? ምን አይነት ምራሷ እንደበዘመየሽው። ኧረ እባክህ ተዋሽ ቀንደልክ ማለት ነው። አትበሉ በእናትህ። ምን አይነቱ ነው? እንዳታሳስኝ እውነት። ኧረ እባክህ መቼም ቢሆን አታስቀርኝም። አትሄድም። ተተንቀሳቀስ ደግሞ እኔ ካሳ አይደለሁም። ታየኛለህ። ኧረ በእናታችሁ በእውነት ተተንቀሳቀስ ካሳ አይደለሁም። ካለኔ ፍቃድ ኧረ በለ አይሃለሁ። ለማየት ያብቃሽ። ወንድ ነው ሞክረኝ እንዴ! ምን አይነቱ ነው? እና አሁን ምላስሽ እንደዚህ የሚጎለጎለው ምንድን ነው? እና ምን እንድልጠበቅ ጨቀጨቀኛ? አሃ ማን ስለሆነ አሃ አሽቴ ኧረ እግዚአብሔርን እናንተ ምን ማለት ነው? እግዚአብሔርን ለፈብኛ በእውነት ኧረ አሽቴ አሽቴ በእግዚአብሔር አሁን አራራ ዘመነሽ እንደዛ ሆኛ አንቺ አሽቴ ምን ሆነ ነው እንዴ? በቃሽ። አንቺ ደግሞ ወደ ዞር ምን ሆናችሁ ነው? አርፈሽ ቁጭ በይ። እሺ በቃ አንቺ ቁጭ በይ። ቁጭ በይ። ቁጭ በይ። ቁጭ በይ። አሽቴ ምን ሆናችሁ ነው? በቃ ችግር የለውም። አንቺ ግን አርፈሽ ቁጭ በይ። እሺ ስርዓት ይኖርሽ። ኧረ እናንተ ጥርስሽን ጥርስሽን ለማድረግ አሽቴ በእናትህ ካላረፍሽ ወዮልሽ። ምን ነው ከዚህ ውጭ ምን እንዳደረግሽ ነው? ምን ነው የምትሳሳት? በቃ ቁጭ በይ። አሽቴ እረፊ። እሺ አንቺ አሽቴ በእናትህ ደስ አይልም። ምን ሆናችሁ ነው እናንተ? ማትረቢ አሽቴ ፕራንክ ነው ልትለው እንዳይሆን እኔ እንዴት እንዳስጠላኝ በእውነት በቃ ትውነይ። ኧረ ነይ 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 እናቴ ነይ 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 ነይ። የምርህን ነው ግን አሽቴ? ነይ ነይ ነይ። አይዞሽ 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 አይዞሽ። በእናታችሁ በእውነት ኧረ እንደዚህ አይደረግም። ትው አይዞሽ በቃ አይዞሽ። እና እንዴት አየሽው ግን? እኔ ምን ልበላሽ እጄ ሁላ የተንቀጠቀጠ ነው። እናንተ ምን ተሰማሽ? ግን አገኛችሁኝ ዛሬ አገኛችሁኝ። የምር አንቺ ግን ብታርፊ ይሻልሻል። ትቡ ፕራንክ ማለት እኔ በምን ልጠርጥር? ትላንትናም እያወራህ ነበረ ስለ ጉዞ። እኔ በምን ልጠርጥር? በእውነት ወዳጅ ቤተሰብ አጎቶቹ መጣው ነበርና ትናንትና ያው ስለ ጉዞ እያወራ ነበረ። ተጠቀምንበት አጋጣሚ። ግን እንዴት ነው ፕራንክ ማለት? እንዲህ ነው አይደለ? ይሄ ነው ፕራንክ። ልቤ የመታ ነው በእውነት። አይዞሽ ወልቅዳልሽ አይዞሽ እኋ ምናምን በጣም ጥሩ። እና እኋ ተደፋበት እንዴ? ያገባበት መሰለኝ። እኔ በሰበስ ቤተሰብ እንደዚህ ነው። ለማንኛውም ካሳዬ ይኸውልሽ ነገሮቹ ጥሩ ብታረጊው መሆን ይኸውልሽ፣ ግን ከኔ ጋር ግን መሳፈጥ ይቅርብሽ። እና በእውነት እኔ ደንግጫለሁ። እናንተ ሰው ምን ልበል? ምላሴ እኮ ከአንደበቴ ጠፋ። በቃ ምን ብዬ ጀመረ። በቤትሽ መጣን እንደዚህ በማድረጋችን በቤተሰቦቻችን ስም ይቅርታ አድርጊልንን። ግን ፕራንክ ማለት ግን ጽድት ያለ ፕራንክ ማለት ይሄ ነው። ምንም ያልገባበት ምንም ያልሆነበት ምንም በቃ ምንም ነገር የሌለበት ፕራንክ ማለት ይሄ ነውና ተማሩ ፕራንክ እንዴት እንደሚደረግ። ስለዚህ ውድ ተመልካቾቻችን በዚህ እንዝጋ፣ ይበቃናል ለዛሬው። አዎ ግን ለቤተሰቦቻችን ትልቅ መልዕክት አለኝ። ምንድነው መልዕክቱ? ከዚህ ጋር ያው ከቤተሰብ ቤት ሄደን ላለመጨቃጨቅ ብንሞክር ጥሩ ነው። ለምን የቤታችን ገመና ከቤታችን ነው መቅረት ያለበት እንጂ ወደ ሰው ጋር መውጣት የለበትም። ምንም ቤተሰብ እንኳን ቢሆን ማለት ነው። ይህን ይመስላል። ለማንኛውም ቤተሰብ አመሰግናለሁ። ትንሽ ሰዓቱን አበዛ ነውና እነሱንም እንዳይሰለቻቸው በዚህ እንጨርስ። በያላችሁበት ሰላማችሁ ብዛ። ስለዚህ ሌላ ቀን ተመልሰን እንመጣለን። ትቡ ትዳራችሁን እግዚአብሔር ይባርክ፣ ቤታችሁንን እግዚአብሔር ይጎብኘው። እግዚአብሔር ሁሉ በየሆነ ሁሉ እሱ ይሆናችሁ። እግዚአብሔርን የያዘ መንገዱ ሁሉ ሰፊ ነው። ፈተናዎቹ ቢገጥሙት ሁሉም ይወጣዋልና እግዚአብሔርን ያዙ። ሰላማችሁ ብዛ። ደህና ሁኑልን።